በ27 የወረደው ሰንደቅ በ27 ተሰቀለ። ዝክረ ታሪክ ከ84 ዓመታት በፊት ልክ በዛሬው ዕለት ታሪክን የኋሊት ምን አይነት ወኔ ነው! ምን አይነት ድፍረት! መድፍ የጨበጠውን በድንጋይ መምታት፣ ኳኳኳኳኳኳ የሚል የማያባራ ድምፅ፣ ቀይ ደም እየተፋ የሚያቃስት የሰው ድምፅ፣ በለው ውጋው አይዞህ እያለ የሚዋጋና የሚያዋጋ የጀግና ድምፅ፣ ደረቱን ውጋው ጣለው ገርሰው የሚል አስደንጋጭ ድምፅ፣ እየፈለቀ የጠላትን ኃይል አንገት የሚቀነጥስ ነጭ ጎራዴ። ነገር ሁሉ ህልም ይመስላል። ለማሰብ የሚከብድ ግፍ ሬሳ በሬሳ ላይ ሲደራረብ ልብ ያሸብራል። አርበኝነት፣ አንድነትና ጽናት የኢትዮጵያውያን ምልክት ናቸው። በአርበኞቻችን ተታኩሰናል፣ ጎራዴ መዘናል፣ ሳንጃ ስበናል፣ በአንድነት ቆመን ተዋግተናል። ታግለን ገፍተን ከምድረ ርስት ጠላትን አስወጥተናል። በጽናት አሸንፈን ተከብረናል። አርበኝነት ለኢትዮጵያና ለኢትዮጵያውያን መሰረት ነው። ደም ጎርፍ ቢሆን ኢትዮጵያ አፈር አይኖራትም ነበር። አጥንት የሚበቅል ቢሆን ኖሮ ትርፍ መሬት ባልተገኘ ነበር። የአጥንት ዛፍ ሁሉ በአገሩ ቢበቅል የቤት መስሪያ ቦታ ባልተገኘ ነበር። ነገር ግን የፈሰሰው ደም ነፃነት፣ አንድነት፣ ፍቅርና ሰላም ሆነና ደም ያፈሰሱ አርበኞቻችን ተንፈላሰው ኖሩበት። ኢትዮጵያ በአርበኝነት የጠበቀች በፈጣሪው አደራ የተሰጠች በደም ተለውሳ በማይወድቅ አጥንት የተገነባች የአለት ላይ ጎጆ ናት። ጠላት በአራቱ ማዕዘን ይጎርፋል፣ ድንበር ዘሎ ይገፋል። አርበኞቻችንም ይታኮሳሉ፣ አፈር አስልሰው ድንበራቸውን ያስመልሳሉ። ከጋራው ማዶ ጠላትን አፈር ያለብሳሉ። አርበኝነት ለኢትዮጵያውያን ዘር እና ማንነት ነው። በዘመን ሽግግር ሁሉ የዘመናቸው አርበኞች እልፍ አእላፍ ናቸው። የነገዋን አገራቸውን እያሰቡ ከጠላት ጋር ጉሮሮ ለጉሮሮ ግብ ግብ የገጠሙ ሁሉ ለዘመናት ይታሰባሉ። የአድዋው ጮራ የአርበኝነት ውጤት ነው። የጉንደትና የጉራው ድል አርበኝነት ነው። የ5 ዓመቱ ድል የአርበኝነት ውጤት ነው። አርበኝነት ለኢትዮጵያ አዲስ ምዕራፍ መግለጫ፣ ከቁጭትና ከጭቁንነት መውጫ በርም ነው። አርበኝነት በኢትዮጵያ በረጅም ዘመን ታሪክ ላይ አብሮ የመጣ ያለ የሚቀጥልም ነው። ሸበለው እንዲህ ተሰርቶ ነው ያድዋው ድል። ሸበለው ወረ ሸበለው ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ። ኢትዮጵያ የ5 ዓመቱን የጣሊያን ወረራ ወቅት አሻፈረኝ ብለን የተጋደሉትን አርበኞች ታስባለች። ነገር ግን አርበኝነት በዛ ዘመን ብቻ ነው የተጀመረው፣ ወይም ከዛ በፊት የነበሩት ከዚያም በኋላ የመጡትና የሚመጡት አይታሰቡም አይከበሩም ማለት አይደለም። ጣሊያን በአድዋ ላይ ልትፍቀው የማትችለውን የታሪክ ኪሳራ ከደረሰባት በኋላ ለ40 ዓመታት ዶለተች። የጠፋውን ስሟን ለማደስ ኃይሏን አጠናክራ ኢትዮጵያን ረገጠች። ከፍተኛ እልቂት ተፈጠረ። ምድር ቁና ሆነች። የግፍ ግፍ በኢትዮጵያና በኢትዮጵያውያን ላይ ተፈጸመ። ማንነቴን አልሸጥም ኢትዮጵያዊነቴን አልለውጥም ያሉት ጀግኖች አርበኞቻችን ጦር ሰበቁ፣ ከጠላት ጋር ተዋደቁ። ለ40 ዓመታት የተዶለተበት የቅኝ ግዛት ዘመቻ እንደ አድዋው ሁሉ በአንድ ጀንበር አልተመለሰም። ቀናቶች እየረዘሙ ሄደው ወራቶች አለፉ፣ ዓመታትም ተቆጠሩ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የጣሊያንን ጦር እስከ ግንባር ሄደው ተዋጉ። ነገሩ በቀላሉ የማይፈታ አልነበረም። በዲፕሎማሲያዊ መንገድ ለመፍታት ወደ ለንደን አቀኑ። ጫካ ያለው ዱር ሲነጋገር ያድራል ከመውዜሩ ጋር በእንቅርት ላይ ጆሮ ደግፍ ሆነ። ሰብሳቢ ጠፋ። አዋጊ መንግስት ያጡት አርበኞች ዱር ቤቴ ብለው ከጠላት ጋር እየተዋደቁ ትግላቸውን ቀጠሉ። ንጉሠ ነገሥቱ እርዳታ እየጠየቁ ከአርበኞች ጋር ደብዳቤ ይጻጻፉ ነበር። አርፎ የሚተኛ አልነበረም።
የእግር ጉዞ ባያደክማቸው ዘመናዊ መሳሪያ ቢኖራቸው ኢትዮጵያውያን አርበኞች አይደለም ኢትዮጵያ የምትባለዋን ምድር ጥቁር የሚባለውን የአፍሪካ አህጉር ነፃ የማውጣት ወኔ እንደነበራቸው ይነገራል። አይደለም የተኮሱት ጥይት የወረወሩት ድንጋይ የሚያርፈው ከጠላት ላይ ነበርና አርሶ በራብና ተኩሶ መሳት ያቃጥል የለም ወይ እንደ እግረ እሳት እያሉ የተኮሱትን ጥይት ሳያባክኑ በአግባቡ ተጠቀሙበት። የጣሊያን ወታደር ቤተ ክርስቲያን የሚያቃጥል፣ ሽማግሌ የሚገድል፣ ሴቶችን የሚደፍርና የሚያዋርድ፣ ንብረት የሚዘርፍ፣ ደም በከንቱ የሚያጎርፍ ጠላት ነበር። ይህን ክፉ ወታደርም አርበኞች በለው አትልም ወይ? የቄሳር መንግስት ሊገዛህ ነው ወይ? ጥቁር አንበሳ አይደለህም ወይ? እያሉ ከገጠጠው ጦርነት በጦር በጉራዴ በግራና በቀኙ እየጣሉ ይገቡ ነበር። ሳትነው አበሻ ጉዳይ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኩሽ ሳትነው ዋያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባል ሳትነው የመኮንን ፍር ሳትነው አረራ ሳትነው አረራ ሳትነው። የጣሊያን ወታደር ተስፋ ቆረጠ። ሞሶሎኒ አይኑ ፈጠጠ። ሀያሏን ጣሊያን ማንም አይበግራትም እያለ ሲዝት የነበረው ሁሉ በጭንቅ አንገቱን ደፋ። 5 ዓመታትን በጥይት ተጠብሶ እንቅልፍ ሲያጣ ሮም ላይ የቀመራት የቅኝ ግዛት ቀመር በጥይት ተቆልቶ አርሮ አልቆረጠም ሲል ያመለጠው ፈረጠጠ፣ የቀረው እጅ ሰጠ። ብዙ ደግሞ በአርበኞች ጥይት እየተለቀመ በዱር በገደሉ ቀረ። ኢትዮጵያውያን በፍቅር እንጂ በጸብ ላይ ይደፈር እየማለ ሸመጠጠ። የጣሊያን ወታደር ከኢትዮጵያ ምድር ወጥቶ ለማምለጥ ሌት ከቀን ይጓዝ ነበር። አርበኞች ደግሞ ከኋላ ኋላ እየተከተሉ ድባቅ ይመቱት ነበር። በዚህ ወቅት አንድ የቋራ አርበኛ እንዲህ ሲል ሸለለ ብለው ገሪማ ታፈረ ጽፈዋል። ተጉዞ ነጭ እንደ ዳመና መመለሻው ጠፋው ያገሩ ጎዳና። ተግዘህ እንደ በርበሬ ፍል ወዴት ትሄዳለህ ዕዳህን ሳትከፍል የሚል የጠላት ከሀገር መውጣት ብቻ በእርሱ በቂ አልነበረም። በቆየባቸው ጊዜያት ላጠፋው ጥፋት ካሳ መክፈል ነበረበት እንጂ ካሳውም የደም ካሳ ነው። ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ጋዳይ ፋኖ እንደ መጋኛ ኧረ ተው በሉ። የ5 ዓመቱን የጭንቅ ዘመን በዓይናቸው ያዩት ገሪማ ታፈረ ጎንደሬ በጋሻው በሚለው መጽሐፋቸው ብርቱ ነገር ነው ነፃነት ማጣት የሚያመጣው መከራና ጭንቅ፣ ውርደትና ጉስቁልና፣ መገፋት፣ መንገላታትና መንከራተት ነው። ነፃነት የሌለው ሕዝብ ሰብሳቢና ጠባቂ ስለሌለው ፍዳው ይበዛል። ከሰው ልጅ ኑሮ ማህበራዊነት ወጥቶ እንደ አራዊትነት እንደ እንስሳም ይሆናል። በዚህም ጊዜ ከሰውነት ውጭ ሆኖ መገኘት ስላለበት የጾምና የጸሎት ጊዜዎች፣ የሀገር ልማዶች መያዣና መጨበጫ ይጠፋባቸዋል። ረሃብና ውሃ ጥም፣ መራቆትም ሲበዛ ያገኙትን መጠጣት መልበስ ግድም ይለዋል። ይልቁንም የሚላስና የሚጎረስ ከሰውነት ላይ የሚለበስ ከመጥፋቱ የተነሳ ሙትት ድርቅ ብሎ መቅረትም የግድ ነው። ይኸውም የሚመጣው በሀገር ላይ ጠላት በወራሪነት ገብቶ ነፃነት ሲደመሰስ ባንዲራህን ጥሎ በሀገርህ፣ በቤትህ፣ በርስትህ፣ በንብረትህ፣ በሰውነትህም ሳይቀር ሲያዝበት እና ያንተም ቅንጣት መብት የሌለህ የባዕድ መንግስት ባሪያና ተገዥ ትሆናለህ። ስለዚህ ነፃነት ማጣትን እንደ ሌላ ነገር መቁጠር በአንተና በልጅ ልጅህ በጠቅላላው በሚከተለው ተከታታይ ትውልድህ ነፃነት ከማጣቱ በፊት ሞትን ያድርገው ማለት አለበት ይላሉ። ሰጠው ለነፋስ አንጓሉ ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር። አርበኛው ሳይሰለች ሳይደክም ተኮሰ። ጠላትን በጥይት እየተጠበሰ ወደ ሀገሩ ተመለሰ። ኢትዮጵያውያንም ዳግም ድል፣ ዳግም ገናናነት በህልመኛዋ ጣሊያን ላይ ተቀዳጁ። የሮም ጉልበት ተንኮታኮተ፣ የኢትዮጵያ አቅም ደግሞ ጎለበተ። ሮም አፈረች፣ ኢትዮጵያ ደግሞ ኮራች። የሮም ወታደሮች አቀረቀሩ፣ የኢትዮጵያውያን አርበኞች ፎከሩ።
ዓለም ኢትዮጵያን አደነቀ። ይህችስ ጀግና የወለደች የማትደፈር እናት ናት ሲል በአንድነት ድምጿን አመሰገናት፣ አከበራት። እነዚያ የክፉ ቀን ልጆች ሚያዝያ 27 የወረደችውን ባንዲራቸውን ሚያዝያ 27 ዳግም ሰቀሏት። በእርግጥ የኢትዮጵያ ባንዲራ ከልብ ላይ ያልወረደች አርበኞች ሁሉ ድል በመቱበት የጦር አውድማ ሁሉ ከፍ ብላ ስትውለበለብ የኖረች ነበረች። ያች ታላቅ ቀን እነሆ ዛሬ ትከበራለች። ክብር ለጀግኖቻችን፣ አንድነት ለሕዝባችን፣ ሰላም ለሕዝባችን፣ ዘላለማዊ ማሸነፍ ለአንድነታችንና ለነጻነታችን። ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው ሳትነው አረራ ሳትነው። ይህ የኛ የኢትዮጵያውያን ታሪክ ነው።